እንሴኖ እኔ ፍሬው ነኝ። ዛሬ እንነጋገረው ስለ ዊኤክስ የሚክስ የሚባለው የክሪፕቶ ትሬዲንግ ፕላትፎርም ነው። ዊኤክስ ዓለም አቀፍ የሆነ የክሪፕቶ ኤክስቼንጅ ነው። ቢትኮይን፣ ኢቲሪየም እና ሌሎች ኮይኖችን መግዛት መሸጥ ይችላሉ። እንዲሁም ፊውቸርስ ትሬዲንግ መስራት ይቻላል። ዊኤክስን አሁኑኑ ይቀላቀሉ። ሰላም ውድ የፍሬው ተች ቤተሰቦች፣ ዛሬ አንድ ገራሚ ዌብሳይት ይዤላችሁ መጥቻለሁ። በአሁኑ ሰዓት ሁላችሁም እንደምናውቀው ፒ2ፒ እንደተዘጋ እናውቃለን። ባይናንስ፣ ባይቤት፣ ቴሌግራም የተለያዩ ዋሌቶች ዩኤስዲቲ መግዛት እንደማንችል ያው በግልጽ ተቀምጧል። በአሁኑ ሰዓት በተለይ በኢትዮጵያ ብር መግዛት መሸጥም አንችልም። ስለዚህ በአሁኑ ሰዓት ክሪፕቶ ኬት ልግዛ ኬት ላምጣ ብላችሁ ለተጨነቃችሁ ፋሚሊዎቼ ዛሬ አንድ ደስ የሚል ዌብሳይት ይዤላችሁ መጥቻለሁ። ይህ ዌብሳይት በኢትዮጵያ ብር ቀጥታ መግዛት የምንችል ዌብሳይት ነው። አስገራሚ ዌብሳይት ነው። እስካሁን ደግሞ ማንም አላወቀውም። ስለዚህ ዛሬ እኔ ላሳውቃችሁ። ይህ ዌብሳይት ደግሞ ዊኤክስ ይባላል። እንደምትመለከቱት ዊኤክስን ለማግኘት እኔ ቴሌግራም ውስጥ ታገኙታላችሁ። የምትመለከቱት አፕ ነው። ይሄን አፕ ለማውረድ ቀጥታ ምንም አያስፈልጋችሁም። ፕሌይ ስቶር ላይ ገብታችሁ ዊኤክስ ብላችሁ ሰርች ስታረጉ ይወጣላችኋል። ቴሌግራም ፕሌይ ስቶር ላይ ዳይሬክትሊ ትገቡና ሰርች በተን ትነካላችሁ። ዊኤክስ ላላችሁ ከዛ እንደምትመለከቱት ነች። እቺ አፕ ገራሚ አፕ ነች። ባይዘዌ ያው እንግዲህ አንዳንድ መፍትሄ መቼም አይጠፋም። ስለዚህ በኢትዮጵያ ብር አግደውታል። ዩኤስዲቲ መግዛትም መሸጥም አንችልም። ለምን እንደሆነ አናውቅም። በኢትዮጵያ ብር መገበያየት አይቻልም። በአሁኑ ሰዓት ክሪፕቶ ኬት ላምጣ፣ ዩኤስዲቲ ኬት ላምጣ ለተለያዩ አርዛን ስለመክፈሉን የተቸገራችሁ ሰዎች፣ ስለዚህ አሁን መፍትሄ መጥቶላችኋል። ምክንያቱም ሊዘጋም ይችላል ወደፊት አይታወቅም። አሁን ቶሎ ብላችሁ ገብታችሁ መግዛት ስላላችሁ እዚህ በኢትዮጵያ ብር ዳይሬክትሊ ቀጥታ መግዛት ስላላችሁ እንደምትመለከቱት እኔ ኢንስታይል አድርጌዋለሁ። እናንተ ኦፕን ኢንስታይል አድርጉት። እኔ ኦፕን ብዬ ገባለሁ። እንደምትመለከቱት ነው። ገና ስትገቡ ሳይን አፕ ይላችኋል። እናንተ ሳይን አፕ አድርጉ። ከዛ ክሬት አድርጉ። ክሬት ታደርጉ ደግሞ ቬሪፋይ ማድረግ አለባችሁ። ቬሪፋይ እንደምትመለከቱት እኔ ቬሪፋይ አድርጌዋለሁ። እናንተም ከገባችሁ በኋላ በኢሜይል እና በስልክ ቁጥር እና ናሽናል አይዲ ያስፈልጋችኋል። ፌስ ይፈልጋል እና ቬሪፋይ መሆን አለበት። እዚህ ላይ ለመገበያየት ግዴታ ቬሪፋይ የሆነ ወይ ደግሞ ናሽናል አይዲ ወይም ፓስፖርት ካላችሁ በሁለት አንዱ ቬሪፋይ አድርጋችሁ እናንተ መጠቀም ትችላላችሁ። እንደምትመለከቱት እኔ ቬሪፋይ ሆኖልኛል። እዚህ ጋር የተለያዩ ኤክስቼንጆች አሉ። ኤርድሮፕ አለ እና እዚህ ላይ ትሬድ ማድረግ እንችላለን። ዊኤክስ በጣም ምርጥና ደስ የሚል ነው። ስለ ክሪፕቶች አንዳንድ ነገር እዚህ ውስጥ ቀጣይ በሰፊው ሰራላችኋለሁ ቪዲዮ። አሁን ቀጥታ ወደ ጉዳዩ እንሂድና እኛ ያውን የቸገረን እንግዲህ እንደምትመለከቱት ፒ2ፒ ነው የቸገረን። ይሄው ፒ2ፒ ያለች በዚህ በኩል ምንም አይጠበቅባችሁም። እዚህ ከገባችሁ በኋላ ቬሪፋይ ካረጋችሁ በኋላ ዳይሬክትሊ ይሄች ነው የምትነኩት። ትንሽ ሎድ ያደርጋል። ገራሚ ዌብሳይት። ምክንያቱም በአሁኑ ሰዓት ብዙ አፖች ተዘግተዋል። ቴሌግራም ተዘግተዋል፣ ባይናንስ፣ ባይቤት የትኛውም ክሪፕቶ ኤክስቼንጅ ላይ ተዘግተዋል። መግዛት በኢትዮጵያ ብር መግዛት መሸጥ አይቻልም። እንደምትመለከቱት እዚህ ጋር ፒ2ፒ አለ። እዚህ ጋር ለመግዛት ስትፈልጉ እናንተ ምንድን ነው የምታደርጉት? ዳይሬክትሊ ቬሪፋይ ካረጋችሁ በኋላ እቺ ዩሮ የምትለዋን የምትነኩት። እቺን ስትነኳት ዳይሬክትሊ ዩሮ ይመጣላችኋል። ቬሪፋይ ስታደርጉት ደግሞ መታወቂያው በኢትዮጵያ ብር ያስቀምጥላችኋል። እዚህ ጋር ኢቲቢ አለ። እኔ ኢቲቢ አደርገዋለሁ። ኢቲቢ ሲሆን ሎድ ያደርጋል። ትንሽ ጠብቁት ጋይስ። ገራሚ ዌብሳይት ተገኘ ተደብቆ የኖረው
እንደምትመለከቱት እዚህ ጋር በኢትዮጵያ ብር ዳይሬክትሊ ግብይት ማድረግ ትችላላችሁ። ዩኤስዲቲ መግዛት ትችላላችሁ። እዚህ ጋር አንዳንድ ነገሮች አሉ። ይሄኛው ሰውዬ ሞዲን የተባለ ሰውዬ በ183 ብር መሸጥ ይፈልጋል። እናንተ እዚህ ውስጥ ገብታችሁ መግዛት ትችላላችሁ። ያው ከታች ማየት ትችላላችሁ። በ183 ብር ሊሚቱ ከ5000 በላይ ነው የሚፈልገው። እዚህ ጋም ደግሞ 184 ብር ከ2000 ብር በላይ ባለው መግዛት መሸጥ ይፈልጋል። ዘግቶ ወጥቷል። እዚህ ጋር ደግሞ በ184 ብር እዚህ ራሱ ግብይት ማድረግ ትችላላችሁ። እናንተ በ83 ብር ገዝታችሁ እዚህ ጋር ባይብላችሁ መሸጥ ትችላላችሁ። በቴሌ ብር ነው እንደምትመለከቱት። የኛ ሰውዬ ከ10000 ብር ጀምሮ መሸጥ ይፈልጋል ማለት ነው። ዩኤስዲቲ የት ላምጣ ተቸግረናል ለምትሉ ሰዎች ይሄው ቀጥተኛ መፍትሄው ይዤላችሁ ከች ብያለሁ። ይህንን አፕ ለምትፈልጉ ቴሌግራም ላይ ሊንኩን አስቀምጥላችኋለሁ። ኢንስታይል በማድረግ አውርዳችሁ የምትፈልጉትን ያህል ዩኤስዲቲ ገዝታችሁ ትሬድ ወይም የምትፈልጉትን ነገር ማድረግ ትችላላችሁ። እንደምትመለከቱት ብዙ ነው ያለው። ያው ከ100 እስከ 86 ብር አለ። እዚህ ጋር ሲቢ ብር አዋሽ ይጠቀማል። ቴሌ ብር አዋሽ ምንም በኢትዮጵያ ቀጥታ ብር ነው የምንገዛው። አንዱ ብር ቢዘጋ አንዱ ብር ተከፍቶልናል። ስለዚህ ሁላችሁም ገብታችሁ እዚህ ውስጥ የምትፈልጉትን ያህል ዩኤስዲቲ መግዛት ትችላላችሁ።